ታሪካችን የሚጀምረው ሴጁን የሚባል ተማሪ ለውጤቱ ብቻ የሚጨነቅ ጎበዝ ተማሪ ነበር። ነገር ግን በአንድ ቀውጢ ቀን የህይወቱ አቅጣጫ የቀየረ አስገራሚ ነገር ተከሰተ። ሳይሆንለት ቀርቶ የአባቱን የውስጥ ሱሪ በስህተት ለብሶ ወጣ እና ምን አለፋችሁ ነገሩ ከታች ያለውን ሴቶች በጣም የሚወዱትን አካል ካለው በላይ አግዝፎ እንዲታይ ያደረገው። አጠገቡ የተቀመጠች አንዲት ሴት ሽጉጥ የደቀነባት መስሏት ደንግጣ በጥፊ መታችው። የባሰውን ደግሞ አንድ ሰው ሙሉ ትዕይንቱን በስልክ ቀርጾታል። ሴጁን ትምህርት ቤት እስኪደርስ ድረስ ቪዲዮ በየቦታው ተሰራጭቶ ነበር። በቅጽበት የትምህርት ቤቱ መሳቂያና መሳለቂያ ሆነ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አብሮነታችሁን አሳዩን። በፍርሃትና በንዴት እየነደደ በፍጥነት ሲራመድ በትምህርት ቤቱ ተወዳጅ ከሆነችው ዩጎን ጋር ተጋጨ። ግጭቱ የያዘችውን የተጠበሰ ዶሮ በንጹህ ጃኬቷ ላይ እንዲደፋ አደረገው። ሰጁን ደንግጦ እያጎነበሰ ይቅርታ ይጠይቅ ጀመር። የሚገርመው ግን አልተቆጣችውም፣ ማረችው። በዚያች አጭር ቅጽበት ዓለም የቆመች እስኪመስለው ድረስ ፊቷን እያየ ልቡ በፍርሃትና በፍቅር መምታት ጀመረ። ልጅቷ ልቡን ሰረቀችው። ቆየት ብሎ ግን ጓደኛው አንድ መጥፎ ዜና ነገረው። ዩጎን ቀድሞኑ የወንድ ጓደኛ አላት፣ እሱም የኮሌጅ ተማሪ ነው። ይህንን ሲሰማ የሴጁን ልብ ተሰበረ። ጓደኛውም ሳያዝንለት በዚህ ይዞታ እሷን ለማግኘት ምንም ተስፋ የለም፣ ሴቶች ትኩረት እንዲሰጡ ከፈለክ መልክህንና ባህሪን መቀየር አለብህ አለው። በዚያው ቀን በኳየር ልምምድ ላይ ፍቅረኛው ፒያኖ ስትጫወት እያየ አግብቷት ልጆች ወልደው የሚኖሩበት ቅዠት ያስብ ነበር። ነገር ግን ይህ ህልሙ ከአንድ ዋንዴ ከተባለ ተማሪ እይታ አላስመለጠውም። ዋንዴ በፈገግታ ወደሱ ቀረበ። እሷን እንደምትወዳ ታውቃለሁ። የእሷን ክብር ከፈለክ ከኔ ጋር ለተማሪዎች ምክር ቤት ምርጫ ተወዳደር። ሰዎች ስልጣን እንዳለ ካዩ በተለየ መልኩ ይመለከቷል። ምርጫውን ካሸነፍክ ምናልባት እሷ ለአንተ ልትወድቅ ትችላለች አለው። ሰጁን መጀመሪያ ላይ አመንትቶ ነበር። ነገር ግን በመጨረሻ ሰዎች እሱን የሚያዩበት መንገድ ለመቀየር በማሰብ ተስማማ። ብዙም ሳይቆይ ግን ሌላ ችግር መጣ። አንድ ልጅ ዩጎን ፒያኖ ላይ ሙሉ በሙሉ ራቁቷን የተቀረጸችበትን ስዕል ሰጠው። ሴጁን ደንግጦ እሷን ለመጠበቅ ሲል ስዕሉን በፍጥነት አጥፎ ደበቀው። ልጁ ስዕሉን እንዲመልስለት ሲጠይቀው እምቢ በማለቱ ሁለቱም የክፍል ማጽዳት ቅጣት ተሰጣቸው። ቢሆንም ሰጁን ያልተለመደ ኩራት ተሰማው። ለመጀመሪያ ጊዜ ለሚወዳት ልጅ ተከላክሏልና። ብዙም ሳይቆይ ግን ሆዱን ቁርጠት አጥብቆ ስለያዘው ወደ መጸዳጃ ቤት ሮጠ። የመጀመሪያው መጸዳጃ ቤት በሚያወሩ ሴቶች ተሞልቶ ስለነበር ምንም እንዳልሆነ መስሎ አለፈ። ሁለተኛው ፎቅ ላይ ባለው መጸዳጃ ቤት ሲደርስ ግን በጣም ተቸግሮ ነበር። በሩ ሊገፋ ሲል አንድ ረጅም ልጅ አገደውና ይህ መጸዳጃ ቤት ተይዟል አለው። ሌላኛው ተማሪ ደግሞ ሲጋራውን በአፉ እንደያዘ አንገቱን አውጥቶ ይህ ምስኪን ማን ነው እያሉ አፌዙበት። ሴጁን በፍርሃትና በድክመት ሊመለስ ሲል ኮሪደሩ በድንገት ጸጥ አለ። ሁሉም ደነገጡ። የመጣው በትምህርት ቤቱ በጣም የሚፈራው ኪኮ ነበር። ጉልበተኞች እንኳን እሱን ሲያዩ አንገታቸውን ደፉ። እሱ አንድ ጊዜ ሲያያቸው ሲጋራ አጫሾቹ ተንቀጠቀጡ። ኪኮ አጥብቆ ተቆጣቸው። አንዱ ሊመልስለት ሲሞክር ኪኮ ያለምንም ማቅማማት መነጽሩን ሰበረው። ያን ጊዜ ጉልበተኞቹ ወዲያውኑ እጃቸውን ሰጡ። ሴጁን በዚህ ትዕይንት ፈገግ በማለቱ ያየው ኪኮ እንዲከተለው ጠቆመው። ጉልበተኞቹ በቅናትና በድንጋጤ እያዩአቸው ሁለቱ አብረው በኮሪደሩ ተጓዙ። ሲራመዱም ኪኮ ስለ ሴጁን የምርጫ እቅድ እንደሰማ ነገረውና አንድ አስገራሚ ጥያቄ አቀረበለት። አብረው መስራት እንደሚፈልጉ ገለጸለት። ከዚያም እጁን በሴጁን ትከሻ ላይ ሲጭን በሴጁን ላይ ያልተለመደ የክብርና የሞቅታ ስሜት ተሰማው። ለመጀመሪያ ጊዜ መከበር ምን እንደሆነ አወቀ። ነገር ግን ይህ ደስታው ብዙም አልቆየም። የፈተና ውጤት ሲመጣ ደረጃው ወደ 32ኛ ወርዶ ነበር። ጓደኞቹ ያለምንም ምህረት አፌዙበት። አንደኛው ጓደኛው ግን እናትህ እንዳትቆጣ ውጤትን አስመልሰ ቀይረው የሚል ምክር ሰጠው። ሴጁን በምክሩ ተስማምቶ ሪፖርቱን ቀየረው። የሚገርመው እናቱ አመነችው። እናትየው ከመቆጣት ይልቅ በኃይል ሰጪ መጠጦች ሸለመችው። ይህ ትንሽ ስኬት ለዩጎን ለመናገር ድፍረት ሰጠው። ልቡ እየመታ ፒያኖን በሚያምር ሁኔታ እንደተጫወተች ነገራት። እሷም ፈገግ ብላ አመሰገነችው። ለጥቂት ጊዜ ሁሉም ነገር የሚሳካ መሰለው። ነገር ግን ደስታው አጭር ነበር። የድሮዎቹ ወንዶች ልጆች እንደገና መጡና ከበው ያንገላቱት ጀመር። ለመከላከል ቢሞክርም ብዛታቸው ከአቅሙ በላይ ነበር። አቅማቶ ዛሬ ልደቱ እንደሆነ ነግሮ እንዲተውት ለመናቸው። ልጆቹ እየሳቁበት ለዚያ ቀን ለቀቁት። ቆየት ብሎ ከርዕሰ መምህሩ ጋር ሲቀመጥ ግን ተስፋው ሙሉ በሙሉ ተሰበረ። ዋንዴ ፈጽሞ ዋጋ እንዳልሰጠውና እሱ የተቀመጠበት የመጨረሻ አማራጭ አድርጎ እንደሆነ አወቀ። ሴጁን በንዴት ፈላ። ወዲያውኑ ከዋንዴ ጋር ያለውን ግንኙነት አቋርጦ ወደ አዲሱ አጋሩ ኪኮ ዞረ። ከጥቂት ጊዜ በኋላ ኪኮ ለምክትል ፕሬዝዳንትነት ያጫትን ዮናን አስተዋወቀው። እሷ በትምህርት ቤቱ በጣም ጎበዝ ግን ደግሞ ኩሩ ነበረች። ኪኮ ጥሩ ጥንዶች ትሆናላችሁ እያለ ሲቀልድባቸው ሁለቱም በመናቅ ተያዩ። ዮናም ፈጽሞ አልወደውም አለች። ሰጁን በፍርሃት ልቡ ሊቆም ደረሰ። በዚያው ቀን ወደ ቤት ሊመለስ የኪኮን እህት አገኛት። እሷ በጣም የምታምርና ብልህ ነበረች። ስልኩን ሲነካካ አይታ ለሴት ጓደኛ ነው የምትጽፈው ስትል ጠየቀችው። እሱም እንደሌለው በፍርሃት ነገራት። እሷም በፈገግታ አውቶቡስ ውስጥ አጠገቡ ተቀመጠች። ጸጉሮቿን እያሻሸችና ጸጉሯን እያሽከረከረች
ልቡን አቀለጠችው። ግንኙነታቸው በፍጥነት አደገ። አብሮ ተዝናኑ፣ ፎቶ ተነሱ። በራሱ ላይ ሮዝ ሪባን አሰረችለት። ሰጁን ለመጀመሪያ ጊዜ እውነተኛ በራስ መተማመን ተሰማው። ልጅቷ በድንገት ትከሻው ላይ እጇን ስታደርግ እውነተኛ ፍቅር እንደሆነ አመነ። እሷ ምን ያህል እንደምታምር ሊነግራት ሲል ግን አንድ መኪና መጥቶ ቆመ። የኪኮ እህት ምንም ሳትናገር ከማያውቀው ሰው ጋር በመኪና ውስጥ ገብታ ሄደች። ሰጁን ማዘኑን ያየው ኪኮ ላደረገለት እርዳታ ምስጋና ይሆን ዘንድ የአፕል ሰዓት ሸለመው። ይህ ሰዓት ጂፒኤስ ያለውና ራት እንኳን ማዘዝ የሚችል ዘመናዊ መሳሪያ ነበር። ሰጁንም በእርግጥ ጓደኛሞች ሆነን እያላሰበ በማግስቱ ግን ፍቅረኛው ዩጎን ትምህርት ቤት በረፍት ጊዜ አግኝታው ትላንት ከሴት ጋር ምን እያደረገ እንደነበር ጠየቀችው። የዩጎን ፊት በቅናት ተለወጠ። ሰጁንም እኛ ፍቅረኛሞች አይደለንም፣ መቅናት አትችይም አላት። ወዲያውኑ የክፍሉ ፕሬዝዳንት መጣ። ምክትል ፕሬዝዳንት ብትሆንም እኔ አሁንም የክፍሉ ፕሬዝዳንት ነኝ ስትል ተከራከረችው። በዚህ መሃል ግን ሰዓቱን አየችውና ለሁሉም ሰው ጮኸች። ሌባ የሚሉ ክሶች መጡ። አንድ ልጅ ሰዓቱን ቀምቶ የራሱ አስመስሎ አሰረው። ነገሩ መስመር ሊስት ሲል ኪኮ በሩን ከፍቶ ገባ። የሱ መምጣት ክፍሉን ጸጥ አደረገው። ኪኮ ሰዓቱን ለሰጁን በስጦታ እንደሰጠው በይፋ ተናገረ። ከዚያም ማታ እንዲያገኘው ቀጠሮ ሰጥተው በዚያው ምሽት ወደ ኪኮ ቤት ሲሄድ ሰጁን ሶስት ሴቶች ስለ ትምህርት ቤት ቆንጆ ልጅ ሲያወሩ ሰማ። በእነሱ መሳለቂያ በመሰልቸቱ እንዳንበሳ ጮኸባቸው። ሴቶቹ ደንግጠው መንገድ ለቀቁለት። ለጥቂት ሰከንድ ትልቅ የማፊያ አለቃ የነበረ መሰለው። ነገር ግን ትልቁ ድንጋጤ የኪኮን ቤት ሲያይ ነበር። ቤቱ በጣም ትልቅና የቅንጦት ነበረ። የራሱ ካፌ፣ ቤተ መጻሕፍትና ሁለት ምድር ቤቶች ነበሩት። ኪኮ ለሰጁን ብቻ የተዘጋጀ በዘመናዊ ቴክኖሎጂ የተሞላና በልዩ ካርድ የሚከፈት ክፍል አሳየው። በማንኛውም ጊዜ መጥቶ መጠቀም እንደሚችል ነገረው። ሰጁን የኪኮ ቤተሰብ ምን ያህል ሀብታም እንደሆነ ተረዳ። ኪኮ የፈለገው አንድ ነገር ብቻ ነበር። እሱም እርስ በርስ መልካሙኑ ከተጣላን ምርጫውን እንሸነፋለን። በሰጁንና በዮና መካከል የነበረው ጠብ ግን ወደ ሌላ የፍቅር ስሜት እየተቀየረ ነበር። በማግስቱ ትልቅ ቀውስ ተከሰተ። የዩጎን ራቁት ስዕል በክፍሉ ውስጥ እንደ ሰደድ እሳት ተሰራጨ። ዩጎን በንዴት ማን እንዳደረገው ጠየቀች። ሁሉም ማስረጃቸው ወደ ጋንቴ ያመለክቱ ነበር። ጋንቴ ለሰጁን የልመና እይታ ቢያሳይም ሰጁን ፊቱን አዞረበት። መምሩ የእጅ ጽሑፉን ሲያረጋግጡ ጋንቴ ተሸነፈ። በመጨረሻም ተንበርክኮ በሁሉም ፊት ዩጎን ይቅርታ ጠየቀ። ከዚያም ሰጁን ያልተጠበቀው የወጣቶች ፓርቲ ግብዣ ደረሰው። ፓርቲው ውስጥ ሌላ ዓለም ነበር። የሙዚቃው ድምፅ፣ ሴቶች በነፃነት የሚጨፍሩበትና የሚጠጡበት ቦታ። ኪኮ ሰጁንንና ዮናን አስተዋወቃቸው። ሴቶቹም ሰጁን በጣም ያምራል እያሉ ሲጮው ነበር። አንድ ልጅ ሰማያዊ አልኮል የሞላበት ብርጭቆ ሰጠው። ሰጁን ፈራ። ኪኮ ሊከላከልለት ቢሞክርም ሰጁን ግን ወንድነቱን ለማሳየት ሲል መጠጡን በአንድ ትንፋሽ ጨለጠው። በሰከንዶች ውስጥ ሰጁን ተለወጠ። የፓርቲው ኮከብ ሆኖ ይጨፍር ጀመር። ነገር ግን መጠጡን የሰጠው ልጅ እንደገና ሊያሾፍበት ሲሞክር ሰጁን ለዓመታት የታቀደውን ንዴት በመጠጡ ኃይል አውጥቶ ልጁን ፊቱ ላይ በቦክስ አጮለው። ይህ ለሰጁን ትልቅ ነፃነት ቢሰጠውም አንድ ሰው ግን በቪዲዮ ቀርጾታል። በማግስቱ ጠዋት ሰጁን በማያውቀው ክፍል ውስጥ ራቁቱን ተኝቶ ነቃ። ዘወር ሲል አጠገቡ የተኛችው ልጅ የኪኮ እህት መሆኗን በድንጋጤ ያየ። ሳይነቃቃ ልብሱን ለብሶ ወጣ። ቆየት ብሎ ለጓደኛው ከአንዲት ሴት ጋር እንዳደረ ፍንጭ ሲሰጥ ወሬው በትምህርት ቤቱ ተሰራጨ። አሁን እሱ የሴቶች አዳኝ ተባለ። ሴቶች ፎቶ ለመነሳት ይከቡት ነበር። ነገር ግን ይሄ ቅናት አመጣ። የተወሰኑ ተማሪዎች ሰጁንን ወደ አንድ ቆሻሻ ክፍል ወስደው አስፈራሩት። በዚህ መሃል አንድ ምስጢራዊ ሞተር ሳይክል አሽከርካሪ መጥቶ እኔ እይዝልሃለሁ አለው። ወዲያውኑ ፖሊሶች መጥተው ጉልበተኛውን ልጁን ይዘውት ሄዱ። ለምርጫ 16 ቀናት ብቻ ቀርተዋል። ትምህርት ቤቱ በውጥረት ተሞልቷል። ዋንዴ በቴሌቪዥን ቀርቦ ወንጀለኛን በመያዙ የክብር ሜዳሊያ ሲቀበል የታየው ወሬ በትምህርት ቤቱ ተሰራጨ። የሰጁን ቡድን ተስፋ ቆረጠ። ነገር ግን ኪኮ ከፍርሃት አትሽሽ፣ ፊት ለፊት ተጋፈጠው የሚል ብርታ ሰጠው። ከትምህርት በኋላ ሰጁን ከዩኖ ጋር ሊቀራረብ ቢሞክርም እሷ ግን አልሰማችውም ነበር። የኪኮ እህት በድንገት መታ አጠገቡ ስትቀመጥ ዮና በቅናት ተቃጠለች። ሰጁን በዚያች ሌሊት ምንም እንዳልተፈጠረና እንደ መላእክት ብቻ ተኝተው እንደነበር ስትነግረው ሰጁን ተረጋጋ። ልትሄድ ስትልም ከንፈሩን ሳመችው። ይህ ለሰጁን የመጀመሪያ መሳም ነበር። ምርጫውን ካሸነፍ የሚቀጥለውን ፍሬንች ኪስ እሰጥሃለሁ ስትለው ምርጫውን ማሸነፍ ለሱ የሞት ሽረት ሆነለት። በምርጫ ዜማ አንድ ሞተር ሳይክል ሰጁንን ገጭቶ ራሱን መታው። ነገር ግን ይህ ቁስል በሜካፕ ተሸፍኖ ይበልጥ ጠንካራ አስመሰለው። በምርጫው ክርክር ወቅት ዮና መነጽሯን አውልቃ ስትመጣ ውበቷ ሁሉንም አስደነገጠ። በክርክሩ ወቅት ተቃዋሚዋ አንቺ ለወንዶች ጌጥ ብቻ ነች ስትላት ዮና ቆንጆ መሆን ደንቆሮ መሆን ማለት አይደለም ስትል መለሰችላት። ይህ የሰጁንን ቡድን ድጋፍ ወደ 52% አሳደገው። ነገር ግን የፓርቲው ቪዲዮ በሁሉም ስልኮች ላይ ሲሰራጭ የሰጁን ቡድን ድጋፍ ወደቀ። ዋንዴ ደግሞ በሌላ በኩል በአንድ ጨዋታ ላይ ሰውን ሊገድል ሲዝት የሚያሳይ ቪዲዮ ወጥቶበት የሱም ስም ጠፋ። በመጨረሻም ኪኮ መድረክ ላይ ወጥቶ እንቁላል እየተወረወረበት ቢሆንም ጥፋቱን አምኖ ይቅርታ ጠየቀ። ድምጽ ተቆጥሮ ሲያልቅ መምሩ ሰማያዊ ቡድን አሸንፏል ሲል አወጁ። ሰጁን ምክትል ፕሬዝዳንት ሆነ። ሰጁን አሸንፎ ከዮና ጋር ፍቅር መጀመር ሲያስብ እናቱ ፖሊስ ጣቢያ እንደሆነች ደውላ ነገረችው። እሱም በሞተር የገጨው ሰው ስዕል
ሲታይ ኪኮን ይመስል ነበር። ሰጁን ርዕሰ መምህሩ ጋር ቢሄድም ቪዲዮ እንደተጭበረበረና ሰጁን የአእምሮ ህመም እንዳለበት ተነገረው። ሰጁን በንዴት ባጁን ጥሎ ወጣ። በዚያው ምሽት ወደ ኪኮ ቤት በሚስጥር ሄዶ በስልኩ ድምጽ ሲቀዳ ኪኮ እሱን በሞተር እንዳስገጨውና እኔ ካላነሳው አንተ ምንም ነበር እያለ ሲሳለቅበት ሰማው። ሰጁን የተቀረጸውን ድምጽ አሳያቸው። ኪኮ በንዴት ሊመታው ቢሞክርም አልቻለም። ወዲያውኑ ፖሊስ መጥቶ ኪኮን በቁጥጥር ስር አዋለው። ከዚያ አስከፊ ክስተት በኋላ ሰጁን ትምህርት ቤት ለመቀየር ወሰነ። የክፍሉ ልጆች ሁሉ በክብር ሸኙት። ከአንድ ዓመት በኋላ ሰጁን ጠንክሮና በርትቶ ወደ ድሮ ትምህርት ቤቱ ተመለሰ። በኮሪደሩ ሲራመድ የነበሩት ትዝታዎች ሁሉ ታወሱት። በመጨረሻም የተረዳው ትልቅ ነገር አለ። ስልጣን፣ ክብርና ስም ምንም ዋጋ የላቸውም። ዋናው ነገር በህይወት ውስጥ የምታገኘው እውነተኛ ጓደኝነትና ፍቅር ብቻ ነው። የዛሬው የፊልም ታሪካችን ይህንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ ማድረግና ለጓደኞቻችሁ ማጋራት እንዳትረሱ። በቀጣይ የምንሰራቸው ስራዎች እንዳያመልጣችሁ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። አስተያየት ካላችሁ ኮሜንት ላይ አስቀምጡልን። የሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።